ሰላም ውድ እንግዲህ የአሜን ቲቪ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው ከዚህ በፊት እየላችሁ እንደምቀርበው ዛሬም ደግሞ ለእናንተ ወሳኝ የሆነ ይጠቅማችኋል ብዬ የማስበውን አዲስ መረጃ እየላችሁ መጥቻለሁ። እንግዲህ መረጃውም ማኔጅ ዲቫይስ የሚል ነው። ማኔጅ ዮር ዲቫይስ እንዴት እናደርጋለን የሚለውን ነው። ይህ ማኔጅ ዮር ዲቫይስ ማለት ከዚህ በፊት እንግዲህ በተለያዩ ኢሜል አካውንታችሁ አማካኝነት ሎጊን ያደረጋችኋቸው የተለያዩ ቦታዎች ላይ ኮምፒውተር፣ በፒሲ፣ በታብሌት፣ በሌላ ስልክ ይኖራሉ። እነዚያን ነገሮች ከዛ ዲቫይስ ላይ ክሊን ማድረግ ሪሙቭ ማድረግ እንዴት እንችላለን የሚለውን ነው የምናየው በጋራ። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን አትርሱ። ቪዲዮውን አይታችሁ ደግሞ ቪዲዮ ከተመቻችሁ ላይክ እና ሼር አድርጉልኝ። አሁን በቀጥታ እንዴት አድርገን ማኔጅ ዲቫይስ እናደርጋለን የሚለውን እናያለን። ወደ ቀጣይ እንግዲህ በመጀመሪያ ጂሜል አካውንታችን ላይ እንገባለን። ጂሜል አካውንታችንን እንከፍተዋለን። ጂሜል አካውንታችን ላይ ከገባን በኋላ ፕሮፋይላችንን የጂሜል አካውንት ፕሮፋይላችንን አንዴ እንጫናለን። እሱን ከተጫን በኋላ ማኔጅ ዮር ጉግል አካውንት የሚል አለ። እሱን አንዴ ክሊክ እናደርጋለን። ከዛ ወደ ታይ ስላይድ ስናደርገው ሴኪር ኤንድ ሳይን ኢን የሚል ይመጣልናል። እሱን ክሊክ እናደርጋለን። ከዛ ዝቅ ብሎ እንግዲህ ወደ ታይ ስላይድ ስናደርገው ማኔጅ ኦል ዲቫይስ የሚል ይመጣልናል። ከታች ዝቅ ብሎ እንደምታዩት ማኔጅ ኦል ዲቫይስ። አሁን በሌላ ላፕቶፕ ሊሆን ይችላል፣ ፒሲ ሊሆን ይችላል፣ ታብሌት ሊሆን ይችላል፣ በሌላ ስልክም ኢሜል አካውንቴን አስገብቼ ሎጊን ያደረኩባቸው 6 ዲቫይሶች አሉ። 6 ዲቫይስ ብሎ ያመለክተኛል። ይህን ዲቫይስ እንግዲህ ለማጥፋት አንዴ ማኔጅ ኦል ዲቫይስ የሚለውን ክሊክ አደርጋለሁ። እንግዲህ እንደምታያቸው የ6 ሲዝን ኦን አንድሮይድ ፎን የሚል መጥቶልኛል። 6ቶችን የሚው እንግዲህ በቴክኖ በተለያዩ ቴክኖ ስልኮች፣ በላፕቶፖች ከዚህ በፊት ሎጊን ያደረኳቸውን እንትኖችን ያመጣልኛል። እንግዲህ እነዚህን ለማጥፋት ስፈልግ ክሊክ አደርጋቸዋለሁ። እያንዳንዱን ክሊክ አደርግና ወደ ውስጥ እገባለሁ ማለት ነው። እንግዲህ እንደምታዩት እያንዳንዱን ክሊክ አድርጌ ስገባ ምን የሚል ሳይን አውት ፋይንድ ዲቫይስ ዶንት ሪከቨር የሚል ይመጣልኛል። እንግዲህ ይህንን አካውንት ሪሙቭ ለማድረግ እንግዲህ ከዛ ሎጊን አድርጌ ከገባሁበት ስልክም ሊሆን ይችላል፣ ላፕቶፕ፣ ፒሲ ሳይን አውት አደርገዋለሁ ማለት ነው። ከዛ ቦታ ላይ እንግዲህ ሪሙቭ ያደርጋል ማለት ነው። ሳይን አውት የሚለውን እነግረዋለሁ። እንግዲህ ሁሎችንም እንደዚህ ተራ በተራ እያንዳንዱን እየነካን ሳይን አውት ስናደርጋቸው ከዛ ስንጠቀምበት ከነበረው ዲቫይስ ሙሉ በሙሉ ሪሙቭ ያደርጋሉ ማለት ነው። ልክ እናንተም እንግዲህ በሌላ ፒሲ ሊሆን ይችላል፣ ታብሌት፣ ላፕቶፕ ሊሆን ይችላል ሎጊን አድርጋችሁ